ወንድሜ መዝሙረ ያው ከምሰራቸው በጎ ስራዎች ውስጥ ኢትዮ ሴሌክሽን የሚባል ቡድን አቋቁመዋል። ምንድነው? በቅዱስ ጊዮርጊስ እና በኢትዮጵያ ቡና መካከል ለውድድር እዛ ሄደው አሜሪካን የቀሩ ተጫዋቾችን በግለሰብ ደረጃ ከሚወዳደሩ ክለብ ከሚሞክሩ በቲም ደረጃ እንዲታዩ የማድረግ እድልን አመቻችተዋል። እንዴት ነው ይህ ስራ ስኬቱ እንዴት ነው የሚለው አንደኛው ጥያቄ ነው። ሁለተኛ ጥያቄ ደግሞ ኢትዮጵያ እግር ኳስ ፌዴሬሽንን የማገዝ ጥያቄ አቅርበ ነበር እና ከነሱ መልካም ያልሆነ ምላሽ አገኘህና ትንሽ ይርቃል መሰለኝ። በዚህ ዙሪያ አንድ የፌዴሬሽኑ በአንተ ዙሪያ ማለት ነው እንደውም ዛሬ ነው ያነጋገርኩት አንድ የፌዴሬሽኑ ሰው መዝሙረ እንደዚህ የተለያዩ ነገሮችን ያደርጋል። ታዳጊ ፕሮጀክት የመፍትሄ ሀሳቦችን ያቀርባል። ለምንድን ነው አስጠግታችሁ የማታሰሩት የሚል ጥያቄ ያነሳው። ለዛ እሱ የግል ዝናና ስልጣን ናፋቂ ነው የሚል ምላሽ ሰጡ። ለዚህ ይህን የሚያስብላችሁ ምክንያት ምንድን ነው ስል የማማከር እድል ሰተነው ነበረ። በዛ እድል ግን ተጠቃሚ ሳይሆን አልፈልግም ብሎ ወጣ የሚል ነገር መለሱልኝ። እስቲ በእነዚህ ዙሪያ ያ ከመጨረሻው ልጀምርልህ። ከመጀመሪያ ጀምር ከኢትዮ ሰሌክት ልጀምርልህ እንደተመቸ። ያ የኢትዮ ሰሌክቱ ያ ኢትዮጵያኖችን እና ትውልድ ኢትዮጵያኖችን እዚህ ከሃይ ስኩል በኋላ ይገርመሃል ልጆች ይሄዱና ሃይ ስኩል ሲጨርሱ 18 ዓመት ሲሞላቸው ሬሾን ሳሰላው 90% ከስፖርት ይገለላል። እንደ ጉድ ሲሰራ የነበረው ልጅ በጣም ሲሮጥ የነበረው ልጅ ተስፋ የተጣለበት ልጅ ወላጅ ተስፋ የተጣለበት ልጅ ኢንቨስት የተደረገበት ልጅ ራዲካሊ እርግፍ አድርጎ ወደ ሌላ ህይወት ይገባል። እንደ ኮሚኒቲ ትልቅ ውድቀት ነው። አካዳሚዎች ይሰለጥናል እስከ 15 ዓመት ሃይ ስኩል ይጫወታል። ከዛን ኮሌጅ የመግባትና የመጫወቱ ፕሮባቢሊቲ ቀጭን ነው። አንድ የኛ ተከሰነት ካልሰራበት ካልዳበረ ስፕሪንተር አይደለም። ይሄ በትክክል በቃ ማገዝ ስላለብን በዚህ መንገድ ለማገዝ አንድ ላይ የተቋቋመ ነው ኢትዮ ሰሌክት። ሁል ጊዜ ፕላን ኤ ሞክራለሁ፣ ፕላን ቢ ደግሞ ቀጥላለሁ። ፕላን ኤ ሲኒየር የሆኑ ልጆችን አንድ ላይ ለማያያዝ እና ለማቅረብ ነው። እነዛ ሲኒየር ልጆች በዚህ ደረጃ እንጫወታለን ብሎ አላመኑም። እነሱም አልተቀበሉ። እኔ ግን ትጫወታላችሁ እላቸዋለሁ። ያን ኢነርጂ የላቸውም። በቃ እኛ ለፈን ነው የምንጫወተው ተውናል። እኛ ለፈን ተጫወተን ወደ ቤት እንገባለን። አሞክ ፕላን ቢ ደግሞ እንዳ ሁሉ ጊዜ ለሞክረው አንደር 18 በሚለው ምዝገባ አልቆ አሁን ኖቨምበር ላይ አንደር 18ዎቹ ወደ ውድድር ይገባሉ፣ ወደ ትሬኒንግና ውድድር ይገባሉ ማለት ነው። እነዚህ አንደር 18 ሃይ ስኩል የጨረሱ ወይ ደግሞ ሃይ ስኩል ውስጥ ሆኖ ላስት ያላቸው ልጆችን ማብቃት፣ እነዚህ ልጆችን እየጠጋገንን ተስፋ አቋርጦ እንዲያቀመጥ ማድረግ ነው። ተስፋ የመስጠት ነው። የመጀመሪያ ተስፋ መስጠት ነው ለትውልዱ። ትውልዱ ተስፋ ማለት የት እደርሳለሁ ብሎ ነው የሚያስበው። አይ እዚህ ጋር ትደርሳለህ፣ የምትደርስበት መድረክ ደግሞ በእኛ መንገድ እናመቻችልሃለን፣ እናግዛሃለን፣ አንተ ብቻ ጎብዝ ሊባል የሚገባት ልጆች ያስፈልጋሉ። እኔ ብቻ አይደለሁም መሆን ሁሉም ይህን ማድረግ አለበት። ለልጆች ልብሳቸውን አሟልታ ብርን አሟልታ ብቻ መስጠት መኖር አለ። ቪዥን ተስፋ እንዲኖራቸው ማድረግ፣ እንዲደሰቱ ማድረግ። የሚደሰቱት የሆነ ነገር ውስጥ ሲገቡ ነው፣ ቻሌንጅ ሲገቡ ነው። ልጅ ሱስ ውስጥ ገባ ከምትል
ልጅ የሆነ ስፖርት ገብቶ እንዲያደርግ ማድረግ እና ይህንን የኮሚኒቲ ችግር አደር አለብን በሚለው እንጂ በጣም ጊዜው ክራውድድ ነው። ብዙ ኃላፊነት አለ። እንደነገርኩ የፊፋ ሎ እንትን የሰጠኝ ኦፖርቹኒቲ በእንደዚህ ነገሮች ነው የሚሰራው። በሚቀጥለው ቀጥላለሁ። እንደ ኢንዲቪጁዋል ራሴን ማሳደግ እፈልጋለሁ፣ ግን ልጆች ደግሞ እንትን ነው። ወደ ሁለተኛ ጥያቄ ስመለስ በጣም ጥሩ ነው። ሀሳቦችን አቀርባለሁ፣ አሁንም አቀርባለሁ። በፌዴሬሽን ሳቀርብ የነበረው ሀሳብ አድጎ አሁን ወደ መንግስት ገብቷል። እኔ ዓላማዬ ማሳደግ ነው። እኔ ስጡኝ ወክሉኝ አልኳቸው። ከወከለኝ ግን አይ አግዘን ካለኝ አማን ጋር አማን አሰልጣኝ ከሆንክ አንተን በምን መንገድ ነው ተሰጥነው እልሃለሁ፣ እንዴት ነው ተሰጥነው እልሃለሁ። የሚቀጥለውን ቲም የምትገጥመው በምን ፕሪንሲፕል ነው? ፕላን ኤ ፕላን ቢ ፕላን ሲ ያለው እለዋለሁ። ያ አካል አይ ዝም ብለህ ደግፈኝ አለኝ። እኔ ደግሞ ዝም ብዬ እንትን አለው በስህተት መንገድ አልጓዝም። ሊመልስልኝ ሲገባኝ ነው አጠቀኝም ጥያቄ ብሎ አይ ሞኬ ከፌዴሬሽኑ ኃላፊዎች አንዱ ጋር ማለት ነው። በቃ ተው በቃ መድረኩ ላይ ነበር። አይ ስሙ ይቀረ እኮ ከኃላፊዎች ውስጥ ከአንዱ ጋር በሰዓቱ ከነበረው አሰልጣኝ ጋር። እሺ። እና እኔ ያ ነገር ስህተት መንገድ መስሎ ከታየ እኔ ዝም ብዬ ከጎኑ የምቀመጥበት መድረክ። ስለዚህ አከሌን በምን ትገጥመዋለህ ካልኩት በምን ለምገጥመው አላውቅም ብሎ ከመለሰልኝ ምን እሰራለሁ? እኔ ፖይንት ሰጥ አልችልም። እና በዛ ትናንሽ ነገሮች ዜና አሁን አደጉና ሀገር ላይ ለካ ሞር ስህተት አለ፣ አካሄድ ላይ ስህተት አለ። መንግስት መግባት አለበት። እንዴት ይገባል? በፊፋ ስታቹ 2/14/19/20 ቁጭ ያለ ነው። መንግስት እንዴት ኢንተርቬንሽን አድርጎ እንደሚገባ እንዴት እንደሚችል ከነስልቱ ከናካሄዱ። እዚህ መንግስት 120-130 ሚሊዮን የሚያክል ሀገር ላይ ያለው ሀገር እግር ኳስ የሚጫወት ዜጋ እስካልተፈጠረ ድረስ ማገዝ ገንዘብ ብቻ ሳይሆን በአስተዳደራዊ በሙስና በነገሮች ማገዝ አለበት። እንዴት ነው የሚያግዘው? ሁሉ በስርዓቱ ይረዱዋል። ያንን ነው ኤክሰርሳይዝ ለማድረግ እንደ አጋጣሚ የፊፋን ህግ ለራሳችን መንገድ ስንል ስላወቅነው ነው እንጂ ያላወቁት እኮ መንግስት ወደ እግር ኳስ ፌዴሬሽን አይገባም ብሎ እኮ ነው እድሜ ልካችን ሲነግሩ የሚቆዩት። ታዲያ ገንዘብ ብቻ ሰጥ ነው የሚገባው? በቢሊየን ሲመድብ ብቻ ነው የሚገባው? በሀሳብ አይገባም? በቅድ ፕሮግራም አይገባም? ስለ ቅድ ፕሮግራም አይጠይቅም? እንዴት የሰራችሁ ነው ብሎ አይጠይቅም? ስለዚህ የእያንዳንዱ አሰራሮች ሲስተሞች ስላሉ ያንን ነገር ነው አሁን ከመንግስት ጋር በተዋረድ እየሰራ ያለ ነው። ወደ አሁኑ የዲያስፖራ ፕላየር ኢንቴግሬሽን ፈቀዱ። ያው አራቱ በጣም ስፔሻሊ አምስተኛው የሜሪት ቤዝድ ሊደርሺፕ ማለት እግር ኳስን ሊመራ የሚችል ከኦሮሚያ ወይ ደግሞ ከሆነ ክልል ሲመደብ ለካንዲዴት ሲመጣ እንዴት መጣም ስለ እግር ኳሱ አስተዋጽኦ ያመጣል። ምንድነው ስለ ስፖርቱ ስለ አትሌቲክሱ ሊያመጣ የሚችል ነገር ዝም ብሎ ነው አሳይን ተደርጎ የሚላከው። ታዲያ እግር ኳስን እነዛ ሰዎች ሲመሩት የት ይደርሳል? በኤክስፔሪንስ በትምህርት ዝግጅት ከዚህ ባለ ተሞክሮ ምንም አይነት ነገር ሳያሳዩ እግር ኳስን ሊመሩ ብቻ ይመጣሉ። በዓለም ላይ ማንም ሀገር ማያሸንፍ ብሔራዊ ቡድን ሊገነባ ነው። ይህን ደግሞ እያየን ዝም የምንል ከሆነ እንደ ትውልድ ለዚህ ትውልድ ተጠያቂ ነው እኛ ራሳችን። በስህተት ላይ አልጠየቅም በማለት
ብሔራዊ ቡድኑ ከማይገባ ቦታ ላይ ማዋል ግብፅን ለመቅጠም ከህፃናት ጋር ተጫውታ ተሸንፍ። አማካሪ ግን ሁን ብለው ነበረ። ያ አማካሪው ያው በዛ ሰዓት ላይ የነበረውና ያንን ሀሳብ ለማማከር ኢንቫይሮንመንቱ ትክክለኛ ካልሆነ ዝም ብለህ የምታማክረው ያልገባውን መድረክ ቦታ ላይ ብትናገር ለይስሙላ አማክር ብትባል እግዚአብሔር ይመስገን ሰርተን ነው የምንኖረው። ነገር እንትን የምንልበት ነገር ወይ ደግሞ ልናገኝበት ነገር የምናገኘው ነገር የለምና እንዳልከው ስልጣን ናፋቂ በሆን ኖሮ እዛው ጋር ቆይ ነበር ልል ነው። ኦኬ ጥሩ መጣልኝ። እንደው ሚሊ ይቅርታ እዚህ ላይ ተያያዥ ነገር ስላለ ነው። ከዛ አሰልጣኝ ጋር አሜሪካን ሀገር ለኢትዮጵያኖች እግር ኳስ ውድድር ሲመጣ ተገናኛችሁ። ረጅም ሰዓት የፈጀ ውይይት አደረጋችሁ። መጨረሻ ውይይታችሁ በምን ተቋጨ? ያ ከባድ ነው። ያ አቋም ነው። ማንም ሰው አቋሙ ትቀበላለሁ፣ ግን ስቋጭ ሁሉ ነገር ከሀገር ይበልጣል በሚል ይቋጫል። ሀገር ይበልጣል ከማንም ሰው። ከኔም ሀገር ነው ትበልጣል፣ ከማንም ሀገር ትበልጣለች። ነገ የኛ ልጆች የሚረከቡበት ሀገር የምንገነባው እኛ ነን። በአሁኑ ሰዓት ደግሞ እግር ኳስ ስፖርት የአንድ ሀገር በቆ ገጽታ ትልቅ ሀገር መገንቢያ በሆነበት ዓለም ላይ በወረቀት የሌለ ሀገር ብንሆንም ማንነታችን ደማችን እስካለ ድረስ ልንቀይረው የምንችለው አይደለም። ኢትዮጵያኖች ይገባናል። ኢትዮጵያዊ ህዝብ እግር ኳስ ማሸነፍ ይገባዋል ለህዝቡ። ያን ደረጃ ደግሞ የሚሰራ ትውልድ እስካልተፈጠረ ድረስ ከመናገር ወረናል። ጠንካራ ሲመጣ እኮ ብራቮ ብላጭ ማለት በሆነ ሰጣለ ወርዶ ግን ታች ደግሞ ሲገኝና በጥቃቅን ነገር ሲጨነቅ ካየው ይሄንን ደግሞ የምናገረው ለእንደዛ ሰዎች ደግሞ በቃል ነግሬያቸዋለሁ። ነገ መንገድ ላይ ወቅት ስታረጉ መሬቱ ከሽ እያለ ጆሮአችሁ ያሳማችኋል። ሳሰሩ ካለፋችሁ በዚህ ቦታ ተቀምጣችሁ ነገ ልጆቻችሁ ያፍራሉ። የእናንተ ልጆች አፍሮ አንገት ይደፋሉ። የአከሌ ልጅ ነው የሚባሉ። ስለዚህ ክቡር አቶ ይድነቃቸው ተሰማ የሚባለው ልጁ ይከበራል። አባታቸው አያታቸው ጦር ተሰራ። አሁን ያለው ትውልድ አመራር ካሰራ ግን ነገ ልጁ ይጠይቅበታል፣ አንገቱን ይደፋል። አንድ ብሔራዊ ቡድንን ማሸነፍ ማይችል ብሔራዊ ቡድን ገንብተህ እየሰራው ነው ብለህ ካሰብክ ስተት ሁሉ ጊዜ ነው እንጂ ከማንም ጋር የግል ምናምን ነገር የለም። ስልጣን ተስማማችሁ፣ ግን በኋላ በሀሳብ ላለመስማማት ተስማምታችሁ ነው የተለያያችሁት? አቴስ ሰው በእንትን በዚህ በመድረክ ላይ አሁን ባለው እድገት ላይ ካልተስማማ ስማኝ አትለውም፣ ካልሰማኝ አትለውም። ተርሙን ጨርሶ ይወጣል። አቴስ ግን ትልቅ ቦታ ለመድረስ ግዴታ እኔ እሱ ጋር ሀሳቡ ይሄ ልክ አይደለም ለማለት እኔ ፒኤችዲ ዲግሪ ሊኖረኝ ወይ ደግሞ ዶክተር መሆን ወይ ፕሮፌሰር መሆን አይገባኝም። ይሄ ማርስ ላይ መውጣት አለ። እግር ኳስ ስፔሻል የሆነ ስራ ብቻ መድረክ ላይ መሬት ላይ ያለ ስራ አለ። ማርስ ላይ የምትወጣበት ነገር ፊዚክስ አይደለም። ቀላሉ ስራ መስራት ብቻ የምትሰራ ስራ ግን በጣም በዲፕሊ ዓለም ላይ አሁን ባለው አካሄድ ከሰራ ሀገርን ታኮራለህ። ምንድነው መሰለህ እኔ እንደውም ከሰውየው ጋር ባለሙያው ጋር ብዙም ቅርበት የለንም። ነገር ግን አንድ ጊዜ ስቴዲየም አዲስ አበባ ስቴዲየም ውድድር ሲደረግ ከአንድ ክለብ ሲጫወት የመሀል ተጫዋቾች ውስጥ አንዱ እንቅስቃሴው በጣም ደካማ ነበር እና ከሙያ አጋሮቼ ጋር ስናወራ እሱ እንደዚህ ወደፊት ላይ ቁጭ ብሏል
ከዛ ይሄ ቡድን እኮ በጎዶሎ ነው የሚጫወተው አልኳቸው። እንዴት አሉ። ይሄ ልጅ እኮ ከእንቅስቃሴ ውጪ ነው ምናምን አልኳቸው። የዛ ሰዓት ላይ ዞር ብሎ አየኝ። ምን ነው አልኩት። ከዛ በኋላ አይ እይታ ገርሞኝ ነው አለኝ እና እንደው እንደሌላም አይደለም ምናልባት በቀጣይ ጥያቄ እመለስበታለሁ። ካንተም ጋር ያልተግባባችሁበት አንድ ምክንያት አለ፣ እሱንም እንመለስበታለን።